ሰላም ጤና ይስጥልኝ የኢቲቦኖ ሚዲያ ተከታዮች፣ የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎችን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ሰብስክራይብ በማድረግ ለፈጣን መረጃ ኢቲቦኖን ይምረጡ። ወደ ዜናው ስናመራ የዓለም አካባቢ ቀን ወርልድ ኢንቫይሮንመንት ዴይ በብዙ አገሮች ተከበረ እና የአየር ንጽህና ዘመቻዎች ተካሄዱ። የ2026 የዓለም ዋንጫ ዝግጅት በአሜሪካ፣ ካናዳ እና ሜክሲኮ በፍጥነት ቀጥሏል። በአውሮፓ እግር ኳስ ትራንስፈር ጉዳዮች ትልቅ ለውጦች ተከሰቱ። የዓለም ገበያ ዋጋዎች ተለዋዋጭ ሁኔታ አሳየ። የዩክሬንና ሩሲያ መካከል ግጭት ቀጥሏል። ሌላው በምስራቅ አውሮፓ የፖለቲካ ግጭቶች ቀጥለዋል። የእግር ኳስ ዓለም ዋንጫ ትኩረት በኮከቦች ላይ ነው። ልክ እንደ ሄሪኬን አዲስ የኤአይ እና ቴክኖሎጂ እድገቶች ቀጥለዋል። የአየር ሁኔታ ኢአይ ኒኖ ከፍተኛ ዝናብ እና ሙቀት ሊያመጣ እንደሚችል ተጠናቀቀ። በአሜሪካ ፖለቲካና ፍርድ ጉዳዮች ውይይት ቀጥሏል። የአየር ጉዞ ደህንነት ጉዳዮች ተጠናክረዋል። ትልቅ የስፖርት ውድድሮች F1 ቴኒስ፣ NBA ቀጥለዋል። የዓለም ኢኮኖሚ እድገት እና ግፊቶች ተወያዩ። በብዙ አገሮች የፖለቲካ ውድቀቶች እና ግጭቶች ተመዝግበዋል። ዓለም አቀፍ ድርጅቶች የሰላምና የደህንነት ጥረቶችን ቀጥለዋል። ሌላው የኢትዮጵያ ፖለቲካ። በኢትዮጵያ የብሔራዊ ምርጫ ውጤቶች በተለያዩ ክፍሎች እየተገለጹ ነው። የምርጫ ሂደት በአንዳንድ አካባቢዎች በሰላም ተካሂዷል። የአገር ውስጥ ሁኔታ። መንግስት የደህንነት እና ሰላም ጥረቶችን በተለያዩ ክፍሎች እየቀጠለ ነው። በአንዳንድ ቦታዎች የፖለቲካ ውይይቶች ቀጥለዋል። የአፍሪካ ውክልና በዓለም አቀፍ ድርጅቶች ዩኤን ላይ እንዲጨምር ጥሪ ቀርቧል። የሎተሪ ዜና። የኢትዮጵያ ብሔራዊ ሎተሪ አስተዳደር ዲጂታል አገልግሎቶችን በቴሌብር እያስፋፋ ነው። ተጨማሪ ሰዎች በመስመር ላይ ሎተሪ እየገዙ ነው። በመቀጠል ኢትዮጵያ እና ኤርትራ መካከል የውጊያ ስጋት እንደገና እየጨመረ ነው። ኢትዮጵያ ኤርትራን በግጭት ውስጥ መሳተፍ እንደምትከስ ግጭት ተጨምሯል። የኢትዮጵያ ኤርትራን በግጭት ውስጥ መሳተፍ እንደምትከስ ግጭት ተጨምሯል። ኤርትራ እና አፍሪካ ውስጥ የፖለቲካ ውይይቶች የተጠናከሩ ነው። ኤርትራ አዲስ የባህር መንገድ እና ንግድ ፕሮጀክቶች እየጀመረች ነው። የኤርትራ መንግስት ከአሜሪካ ጋር ግንኙነት ሊታደስ ይችላል። የሰላም ውይይቶች። የሰብአዊ መብት ጉዳይ በኤርትራ ላይ እንደገና ተነስተዋል። ኤርትራና ትግራይ ጉዳይ ላይ የክልል ግጭት ስጋት ቀጥሏል። ኤርትራ በአፍሪካ ኩፕ ኤፌኮን ውድድር እንደገና ተመልሳ ገብታለች። ኤርትራ በ2026 የክረምት ኦሎምፒክ ተሳትፋለች። ኤርትራና ሱዳን፣ ሶማሊያ የደህንነት ግንኙነት እየጠነከረ ነው። በኤርትራ የፖለቲካ ውጥረት እና ወታደር ጉዳይ ሪፖርቶች አሉ። ኤርትራ በቀጭን ኢኮኖሚ ላይ የንግድ ለውጦች ትፈልጋለች። በቀይ ባህር አካባቢ የጂኦፖለቲካ ውድድር እየጨመረ ነው። ኤርትራ ከውጭ አገሮች ጋር የዲፕሎማሲ ለውጥ እያደረገች ነው። ኤርትራ መንግስት የመረጃ ሚዲያ ዘገባዎች እየተጠናከሩ ነው። በመጨረሻም ስፖርት። የኢትዮጵያ ፕሪሚየር ሊግ ጨዋታዎች በጠንካራ ፉክክር እየተካሄዱ ነው። ቡድኖች ለዋንጫ እና ለደረጃ ማሻሻል እየተፎካከሩ ነው። በአንዳንድ ጨዋታዎች ከባድ ፉክክር እና ጥሩ ግብ አስቆጥረው ይታያሉ። የኢትዮጵያ አትሌቲክ በአፍሪካና ዓለም
ውድድሮች ጥሩ ውጤትን እያሳዩ ነው። የወጣቶች ቡድኖች በአዲስ ተስፋ ውድድሮች እየተሳተፉ ነው። ብዙ ክልሎች አዲስ ተጫዋቾች በመጨመር እየተጠናከሩ ይገኛሉ። በጨዋታ ውጤቶች በሊግ ውስጥ የደረጃ ለውጦችን እያመጡ ይገኛል። ስታዲየሞች የተሻለ ዝግጅቶች እየተደረገላቸው ነው። የዳኞች አስተዳደር ለማሻሻል አዲስ ውይይቶች እየተካሄዱ ይገኛሉ። የኢትዮጵያ ሩጫ ቡድኖች በአፍሪካ ትልቅ ስፖርት ውድድሮች እየተዘጋጁ ነው። ክለቦች በደጋፊዎች እጅግ እየተደገፉ ነው። የአፍሪካ ውድድሮች ለኢትዮጵያ ቡድኖች እድል እየሰጡ ነው። የቡድኖች ቅድመ ዝግጅቶች ስራዎች ተጠናክረዋል። ወጣት ተጫዋቾች በፕሮፌሽናል ሊግ ላይ እየገቡ ይገኛሉ። የስፖርት ሚዲያዎች የቀን ዜና እየሰጡ ይገኛሉ። ለዛሬ ያለን ዜና በዚሁ ያበቃል። አድማጮቻችን፣ በሌላ ዝግጅት እስከምንገናኝ በደህና ሰንብቱ። ሰብስክራይብ ማድረጋችሁን አትርሱ። ኢቲ ቦኖ ሚዲያ